Thank you. ሰላም ሰላም ጤና ይስጥልኝ። አዶናይ መጥቷል ይላል። መነጽር ላድርግ ወይስ ይውለቅ? የትኛው ያምርብኛል? እንዴት ናችሁ? ደህና ናችሁ ወይ? ቴንክ ዩ ስለመጣችሁ። ተቀመጡ እባካችሁ፣ ተቀመጡ አንዴ። ቴንክ ዩ። ዋው እንግዲህ ሲያምር የጭስ እዚህ ጋር እኮ መሰለኝ ጋይስ ዮማሪስ እየጠበቃችሁ እንደነበር እርግጠኛ ነኝ። ዮማሪስ እንግዲህ ወላይታ ነው ያለው። ይቅርታ ብሏቸዋል። ስለዚህ የዮማሪስ ዘፈን እስኪ በእናታችሁ አንዴ ጊዜ አላቋረጥ ጀምሬ ሰላይ ላይ ቀይሬ እንዲህ ነበር ካላልኩ ከትላ ስተምሬ ሰው ቢያወራ ስለኔ መስጊድ ሰጥቶኝ እኔ አላቅም እዛ መብራራት ስራ ነው ምስክሬ የወረስኩት ነው ከአባቴ ይህን ቀብራራ ኩራት ቢሉኝ ማይሆነ ወደ ማታ ለራት አባቴ እዚህ ጋር ያለው የኔ አባት ላይ ያለው ነው አዲስ ነው Let's go, DJ, come on. وقطر كوكا تلعب سمرين عينك سم عينك لونا عادي سرنا كم تستنى يستطيع እንጂ እኔ ማተኛ ስማ ነው ይላል ጥያቄ ያበዛል ከየት እንዴት እስከዛሬ ወዴት ነበር ይላል እኔም እቀጥላለሁ መልስ እሰጣቸዋለሁ ዋናው እኔ መምጣቴ እናንተ መውደዳችሁ ነው ከነበረው ይበልጣል ከዚህ በኋላ ያለው እላለሁ መልሳለሁ ከዛ መመለሳለሁ ብርሃኑ መብራቱ በፍቅር ይቀጥላል ይላሉ ድርማጋሉ አትናገሳታስ ታዲያ ጌታ ባመጣ ይሁሉ ግጥም ባላሰብ ምንድነው ምትለው አሳሳቃቸው ለመላታት ፈልግ ሰው ሰራይታት መቻድ ብላት ታሪክ ደግሞ ስለተሻገጋ ማዳም ለታክሱ ጊዜ ስቶታቸው መድኃኒት ለዋቂ አይበትም መጠላቃቱ ምን ጥቅም ወጥቅም ከክፋት ከመጥፎ ክጣት ዝሙ ለጊዜ አይነት 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 ተቀመጡ። ቴንክ ዩ ሶ ማች ኤቭሪዋን አመሰግናለሁ። አሁን ሲሪየስ እንሆናለን እና ለወራ ፈልጋለሁ ነበር ውሃ ቴንክ ዩ ጉሮሮ ይደርቃል ዝም አይነስም ስለመጣችሁ በጣም አመሰግናለሁ። አክብራችሁኝ እዚህ የደስታዬ ተካፋይ ለመሆን ስለተገኛችሁ በጣም ደስ ብሎኛል። ጋይስ እስኪ ጭብጨባ ለሁላችንም። እንግዲህ ናቲ ወንድማችን እንደምትመለከቱት ስለ ቲክቶክ አካዳሚ ከማውራቴ በፊት ስለ አንተ ማውራት ፈልጋለሁ። ከናቲ ጋር የተገናኘ ነው ከካናዳ ስመጣ ነው። አሁን እያያችሁት ያላችሁ ሁሉም እየሆነ ያለው ነገር ናቲ ወንድሜ ቀደም ብዬ ነግሬው ነበረ። እንደ ትረካ ነው የሚመስለው ለእናንተ ሜቢ አሁን እንደ አዲስ እያያችሁት ሊሆን ይችላል፣ ግን የተጻፈ ነገር ነው እያያችሁት ያላችሁት ጋይስ። ኦልራይት ለዓላማችን ቆመን በእግዚአብሔራችን ተማምነን ሁሌም የሰው ተረባ የሰው ሀኔት ሳንፈራ እየተራመድን ፕላን እቅድ ትደርስበታለን። ማንም ሊያቆም አይችልም። ስለዚህ ስለ ናቲ አንድ ታሪክ ልነግራችሁ ፈልጋለሁ። እኔና ናቲ ስንገናኝ እንግዲህ ስቲል ቲክቶክ እየሰራ ነበረ፣ ግን አሁን የምታዩት ናቲ አልነበረም። ናቲ ማለት ልንገራችሁ he is the best barber in the world. let me tell you this. okay hold on አንዴ ተረጋጉና ምንድነው የምናደርገው መሰላችሁ? ይህ የምታዩት ወጣት ከተረባ አይን ወጣችሁ ማየት አለባችሁ። በጣም ብዙ ሰው ናቲ ስለ ናቲ ሲያወራ መሳቅ
ይፈልጋል ምናምን አይደል እንዴ? ናቲ ተገፍቶ ነበር እኮ በሴኩሪቲ እንደዚህ ሆኖ ነበር እኮ። ያ ሁሉ የሆነው ነገር ያያችሁት ነገር እኔና ናቲ አቅደን የመጣንበት ነገር ነው። ልንገራችሁ፣ ዞሮ ዞሮ ናቲ ኢትዮጵያ ሙሉ ያውቀዋል። ናቲ ኢዝኒ ዘ ቤስት ባርበር ኢን ኢትዮጵያ። የኢትዮጵያ አንደኛ ባርበር አይደለም አንደኛ ቢሆኑ ሁሉም ሰው ያውቃቸው ነበረ። ማንም ሰው አላወቃቸውም እንዳንተ ያክል። ተረዳኸኝ? ተረባ ለአንተ ጥቅም ነው። ቀልድ ለአንተ ጥቅም ነው። እነሱ ሲያፌዙብህ አንተ ገንዘብ እየሰራ ነው፣ ወደ ዓላማ እየደረስክ ነው። ገባ? የእነሱ ተረባ ችላ ብለህ ባታልፍ ኖሮ ዲላን ፔጅ አታገኘውም፣ አትቆርጠውም ነበር። ተረዳኸኝ? አም ፕራውድ ኦፍ ዩ። ስለዚህ አንዴ ሁላችሁ ጭብጨባ ለናቲ ወንድም። ታንክ ዩ ሶ ማች ናቲ፣ አመሰግናለሁ። ወዳለሁ ነበር። ቴንክ ዩ ሶ ማች። ጭብጨባ ሲሆንናታችሁ። ኦልራይት፣ እንግዲህ ለመጀመሪያ ጊዜ መድረክ የወጣሁት እኔ አሜሪካ ያለው ዋሽንግተን ዲሲ ሞቲቬት አድርጋችሁ ይዤ አንተ ማነው ከኢትዮጵያ መጥቶ ሞቲቬት ብታደርገን አለ። ከባድ ነው። አስቡት፣ እንደ አንድ ወጣት 26 ዓመቴ ለመጀመሪያ ጊዜ ብዙ ነገሮች እያደረኩኝ ነው። ተሞክሮ ማያውቁ ነገሮች እንዴት እንደሚያስፈራ ታውቃላችሁ? በጣም ያስፈራል ነው ለመናገር። ወደ ዋሽንግተን ዲሲ ሄድኩኝና ከዛ አዶናይ ሞቲቬት ሊያደርጋችሁ ነው ብዬ ፖስተር ፖስት እስቴቶ ኦልራይት። ይህ ያደረኩበት ምክንያት ብዙ ሰው ሊገባው አይችልም። ሁሌም የኔ እንቅስቃሴ በእቅድ ነው። ምንን ለማሸነፍ? የኔ ፍርሃትን ለማሸነፍ። አዶናይ ተደርጎ የማያውቅ ነገር ማድረግ ይፈልጋል። በቃ ውሳኔ ይህ ነው። ተደርጎ የማያውቅ ነገር ለማድረግ ደግሞ ጋይስ ተረባ ያለ ነገር ነው። ኦልራይት፣ ሰው ያወዳድቃል። ማነህ አንተ ይላል። ዋሽንግተን ዲሲ ገብቼ እሰይ የሚባል ቱር ሳዘጋጅ ብዙ ነቀፌታዎች፣ ብዙ ተረባዎች ደርሰውብኛል። አንተ እኮ እንዳያችሁት ዶኪመንተሪው ላይ ካናዳ ተሰቃይተ ቸግሮ በረንዳ ለወጣ ነው ብለህ የተመለስክ ሰው ሆነ እንዴት አድርገህ ነው እኛን የምታነቃቀር? ግን ድፍረቴ ለራሱ ሊያነቃቃቸው ይችል ነበር። ምን ልላችሁ ፈልጌ ነው፣ ሁሌም አዲስ ነገር መሞከር የሰው ፍርሃትን ተረባን አለመፍራት ትልቅ ደረጃ ያደርሳችኋል። ወድቃችኋል ብሎ ለመሳቅ የተዘጋጀ በጣም ብዙ ሰው አለ። ግን በተረባ ፊት ቀና ብሎ እንደሚሄድ የሚመስል ነገር የለም። ነገራችሁ አት ዘ ኤንድ ኦፍ ዘ ዴይ መሞትህን ማስታወስ ብቻ ነው ያለብህ። ነገ ሊሆን ይችላል። ኮንፊደንስ ከዛ የሚመነጭ ከሆነ የፍርሃት ለራሱ ፍርሃት ትሆንበታለህ ማለት ነው። የፍርሃት ፍርሃት ትሆንበታለህ። ሰው አዶናይ ቲክቶክ አካዳሚ አዶናይ ቲክቶክ አካዳሚ ለምንድን ነው የተከፈተው? ከ4 ዓመት በፊት 5 ዓመት በፊት አዶናይ ቲክቶክ ጀምረህ ህይወትህን ትቀይራለህ ብትሉት እውነት ለመናገር አያምናችሁም ነበር። እኔ ቲክቶክ ለምን እንደጀመርኩ ልንገራችሁ። ቫይራል የመውጣትን እውነት ለመናገር ቫይራል የመውጣት ዓላማ አልነበረኝም። የኔ ዓላማ የነበረው ሁሌም ፍርሃት መጋፈጥን ነው። በቃ ሆኜው ማላቅ ማንነት መሆንን ነው። ከትናንትና በልጬ መገኘት ነው። በገንዘብ በእቃ ሳይሆን በማንነት በልጬ መገኘት አለ። ይህ የኔ ውሳኔ ነው። የዛሬ ድፍረት ከትናንትና የነበረው ድፍረት በላይ መሆን አለበት። የዛሬ እምነት ከትናንትና እምነት መብለጥ አለበት። ይህ የኔ ውሳኔ ነው። የዛኔ ካሜራዬን አበራኋት። በጣም ጓደኞች ነበሩ። እነዚህ ጓደኞች እንግዲህ ግሩፕ ቻት ነበረ፣ ዋትስአፕ ላይ እናወራ ምናምን ነበረ። ይተርሙኛል ሁሌም ጋይስ። የሆነ ለየት ማለት ስሞክር ወዲያውኑ በተረባ ነበር የሚያወድቁኝና እነዚህ ሰዎች እያዙኝ እንደሆነ ገባኝ። በቃ እነዚህ ከ50 የማይበልጡ ጓደኞች በሉ ጎረቤቶች ከብዙ ነገር እያቆሙኝ እንደሆነ ተረዳው። ከእናንተ እያቆሙኝ እንደሆነ ተረዳው። የዛኔ ሰው ልጃጃል አውቄያለሁ። ይወጥ ጅል መባል አይደለም የምፈራው፣ ታስጠላለህ መባል ነው የምፈራው፣ ድምጽ ይደብራል መባል ነው የምፈራው። ስለዚህ ይወጥ ኢትስ ኦኬ ይበሉ፣ በቃ ይስደቡኝና ይለፉኝ ጀመርኩኝ። የመጀመሪያ የፖስትኳት የቲክቶክ ቪዲዮ
እየተጃጃሉኝ ነው። የቲክቶክ ስቲከር አለ የሆነ ጌም እንደዚህ እያደረግ በፊት የምታቀሳቅሰው አለ አይደል? እሱን እየተጫወትኩኝ ፖስት አልኩኝ ቪዲዮ። ምንም ሳይንስ የማይሰጥ ከአዶናይ የማይጠበቅ ተግባር ኦራይት። እዛኔ እንደዚህ ነበረ። ሰላም እንደላችሁ ደህና ናችሁ ወይ ምናምን ዩ ኖ። ከዛ ፖስትኳት በትግርኛ ነበር የምናወራው። አታ ጃና ይሉኛል። ጃና ማለት ትግርኛ የምታወቁ እዚህ ካላችሁ የሆነ በቃ ፋራ የሆነ በቃ ጅል ማለት ነው። አንተ ጅል ምናምን ይሉኛል። እንደ ቀልድ አስመስለው ችግር የለውም ልለፈው አለፍኳት እሷን። ከዛ የሆነ የትግርኛ ዘፈን ነበረ አንድ በቃ የሆነ በቃ ምን ልበላችሁ እንደዚህ ያከመጨፍሩ እሱ ፖስት 1000 ቪው ገባች። አሚን ቪው ደስ ብሎኛል ቪው ስላየሁት። ግን ከዛ በላይ ደግሞ አላማዬ አዶናይ መውጣት አለበት ከዚህ የድሮ ማንነት እስር ቤት፣ ከዚህ የፍርሃት እስር ቤት ፖስት አልኩኝ። አንድ ቀን ግን ምን አሰብኩ መሰላችሁ? ለመጀመሪያ ጊዜ ቫይራል የወጣሁት መቼ እንደሆነ ልነግራችሁ ስለምፈልግ ነው። እሺ ለመጀመሪያ ጊዜ ቫይራል የወጣሁበት ቀን ኦኬ አዶናይ ስለምን ማውራት ይፈልጋል? አሁን ፍርሃት ለመጋፈጥ ምናምን አይደለም። አዶናይ ስለምን ማውራት ይፈልጋል? ከዛ ቁጭ ብዬ ሳዳምጠው ራሴን የዛኔ ሴኩሪቲ ነበርኩኝ። ቁጭ ብለን ነበር የምንውለውና አሰብኩት ኦኬ እኔ ብቸኛ ነኝ። የዛኔ የነበሩ ጓደኞቼ እኔ ተራቢዎች ናቸው። ለሱም ጓደኞች ተባሉ እንጂ እውነት ከልብም ጓደኞች አሉ። ስለዚህ ብቸኛ ነኝ። ስለ ብቸኝነት ላውራ ቢካዝ አብዛኛው እድሜ ያስታውሳለሁ እኔ በብዙ ሰው ተከብቤ ስላደግኩኝ የብቸኝነት ፍርሃት አለኝ። ከብቸኝነት ፍርሃት በላይ ደግሞ ምንድነው እነዛ ድሮ ያቁኝ የነበሩ ተማሪዎች ጓደኞች ብቻዬ መሆኔ ማወቃቸው ለኔ ትልቅ ውድቀት ነበረ ልንገራችሁ። ስለዚህ እሸሽ ነበረ እንዳይታወቅብኝ። ሁሌም ከሰው ጋር ጠጋ የሆነ ሰው ሳገኝ ሃይ ለምን አይደለም ካፌ ብቻዬን መሄድ አልችልም ምናምን። ስለዚህ ነው ዋት ብቸኛ መሆኔ ላሳውቅ እኔ ኦኬ ቡም ኦልራይት። አንድ ሀሳብ መጣችልኝ። የሆነ ዥዋዥዌ ላይ ሆኜ ነው ቲክቶክ ስልኬን አስቀመጥኳትና ቪዲዮዋን አበረዋል። እቺ ቪዲዮ እውነቴን ነው የምላችሁ 15 ጊዜ ነው የቀረጽኳት ትጥጥጥ እያልኩኝ ማለት ነው። ዞሮ ቀረጽኳት። ምን አልኩኝ? ብቸኛ መሆን አላስታውስም ኤግዛክትሊ እንዳልኩ። ብቸኛ መሆን ጥፋት አይደለም። ብቸኛ መሆን ችግር የለውም። በብቸኝነታችን አንፈራ። ስለ ብቸኝነት የሚያወራ ቪዲዮ ነው። እቺ ቪዲዮ አሁን ለጭብጨባ ተዘጋጃላችሁ። እቺ ቪዲዮ ከሁለት ቀን በኋላ አይ ቲንክ ከ200 ሺህ ከ300 ሺህ በላይ ቪው ጭብጨባ አይ ኦኬ ከ300 ሺህ በላይ ቪው ራይት። እኔ አሁን በጣም አመናክቶኛል። የዛኔ ነው ቫይራሊቲ የገባኝ። የዛኔ ነው በቃ ታዋቂነት ትንሽ እንትን ያደረኩት ያየሁት ማለት ነው። 300 ሺህ ቪው ሲገባ መማር ነች ስለኔ ቪዲዮ የሰራችው 300 ሺህ ቪው ሲገባ በስመ አብ ኦኬ ምንድነው ይሄ ነገር? ያ ቪዲዮ የሰራሁት ከየት ነው የመጣው? ማለት እንዴት አስቤው ነው እንደዚህ ተናግሬው እንደዚህ ሁሉ ሰው ባንዴ የወደደው? የቲክቶክ ስልጠና የጀመረችው የዛኔ ነው። እንዴት አድርጎ ያ ቪዲዮ ታየ? ኦልራይት 300 ሺህ ሰው ሲያይልኝ ኦኬ ደግሜ አንድ ቪዲዮ ልስራ because ደስ ብሎኛል። ውስጤ ደስ ብሎኝ ነው የሰራሁት። ተሳካልኝ። ኢትስ ቬሪ ሲምፕል። ደግሜ ሁለተኛ ቪዲዮ፣ ሶስተኛ ቪዲዮ፣ ስለ ስደት እያወራው ቪዲዮ፣ ስለ እፍረት እያወራው ቪዲዮ ሰራው። ተሰራውበት ነገር የለም። ስለ ብዙ ውስጤ ላይ የደበቅኳቸው ነገሮች እያስወጣው ኢትስ ኦኬ ችግር የለውም ሁላችንም እናልፍበታለን እያሉ በመናገር ምክንያት በጣም በብዙ ሰዎች እይታ አገኘው ማለት ነው። ኦኬ ከዛ በኋላ ወደ ሌላ ደረጃ የወሰደች ምንድነች? ሃይ የኔ ቆንጆ ምትል ምትነች። ሃይ የኔ ቆንጆ እንዴት ነሽ ብዬ የሰራኋት ቪዲዮ ለምን እህቴ እዚህ ያለች የኔ ቆንጆ እያለች ነው የምጠራኝ። ዞሮ ግን የኔ ቆንጆ የምትለው ቃል ውስጤ ላይ መጣችልኝ። ራሴንም አዳመጥ ሰው ምን ይለኛል ብዬ አልፈራሁም፣ አወጣኋት። ያቺ ቪዲዮ ኦልሞስት በ4 ቀን ነው 5 ቀን ውስጥ ከ1 ሚሊዮን ቪው በላይ ታየች። ይህ እንግዲህ ከ3 ዓመት ምናምን በፊት ነው። የዛኔ ተረዳሁት። ቫይራሊቲ ማለት ቲክቶክ ማለት ጎረቤት መሆን ማለት ነው። ልጅ ጎረቤት እያፈራችሁ ነው ማለት ነው። ሰው እያፈራችሁ ነው ማለት ነው። ብዙዎቻችሁ ስለ ቲክቶክ አትረዱ። ቲክቶክ የሚመስላችሁ ሮቦት ነው፣ የሆነ ተቀምጦ የሚያያችሁ የሚያስተላላችሁ ሂሳብ የሚሰራላችሁ የሆነ ኢንጂን እንዳለው የሚመስላችሁ፣ ግን አይደለም። የቲክቶክ ቫይራሊቲ የተረዳሁት እኔ ቀደም ብዬ ነው ከ3 ዓመት በፊት ማለት ነው። ከዛ ወደ ኢትዮጵያ መጣን። ዶክመንተሪው እንዳያችሁት በአንድ ዓመት ውስጥ ኦልሞስት ከ4.3 ሚሊዮን ፎሎወር በላይ ነው የጨመርኩት። ጭብጨባ ይገባ።
በደንብ ቢጨብጨብ ሞቅና አድርገው ወንድማችን $4.3 ሚሊዮን 2.3 ሚሊዮን ፎሎወር በላይ አደኩኝ በአንድ ዓመት ውስጥ 4 ቲክቶክ አዋርድን አሸንፊያለሁ። ቫይራል ሳልወጣ ቀርቼ አላውቅም። ከአንድ ዓመት በላይ በየቀኑ የምፖስታቸው ከ10 በላይ እስከ ኦልሞስት ከ100 ቪዲዮ ፖስት ነበረ። ሁሉም ቪዲዮዎች ከ100,000 በላይ 300,000 400,000 ለምን ይመስላችኋል? ይህን ያህል በዚህ ያህል ድግግም በዚህ ያህል አኪዩረሲ ታርጌት እያደረጉ ቪዲዮዎቼ ከፍታ ላይ የሚደርሱት ለምን? ብዙዎቻችሁ ኦፍኮርስ አንዳንድ ቪዲዮዎች እድል ናቸው፣ ግን አብዛኞቹ ኢቭን ደባሪ ቦታ ላይ ሆኜ ሰው ማዝናናት እችልበታለሁ። የሰው ስሜት መረዳት እችላለሁ። የተመልካቼ ስሜት መረዳት እችላለሁ። ስለዚህ እዚህ ውስጥ ያላችሁ በእርግጠኝነት 444 ፋሚሊ ካላችሁ ቴንኪው ስለመጣችሁ። ባይ ዘ ወይ ብዙዎቻችሁ እዚህ በቲክቶክ ህይወታችሁ መቀየር ትፈልጋላችሁ። ይገባኛል። አሁን ያለንበት ዘመን ምን እንደሆነ ላስረዳችሁ እፈልጋለሁ። አይናችሁ እንደዚህ ግልጥ ላድርግላችሁ። በጣም ብዙ ሰዎች ኩራት ላይ ይገኛሉ። እቺ ኩራት ደግሞ አጠቃላይ ነገራችሁ። የኢትዮጵያ ህዝብ የጎዳው አንድ ነገር ቢኖር እውነቴን ነው የምላችሁ፣ ከቴክኖሎጂ ጋር እንደዚህ መራመድ ያን ያህል አንችልበትም። ያ ያለፈው ነገር ሁሌም ትክክል ይመስለንና ከፊት የመጣው አዲስ ነገር ወደዛ መራመድ የሆነ እንትን ነው የሚመስለን። በቃ ይሄ እፍረት ነው የሚመስለን፣ ውድቀትና መዳከም ነው የሚመስለን። ነው አይደለም። ለምሳሌ ስለ ሰራዊት ፍቅሬ ትንሽ ልንገራችሁ። ሰራዊት ፍቅሬ አሁን ቲክቶክ ላይ እየተሳተፈ ነው፣ አክቲቭ እየሆነ ነው፣ እያያችሁ ነው። እሱ እድሜ ላይ ያሉት እና ከእሱ ትንሽ አነስ ያሉት ሰዎች ሜቢ ሙድ ለመያዝ ሊሞክሩ ይችላሉ። ግን ሰራዊት ፍቅሬ ማለት የተከበረ ሰው ነው። ኦልሞስት አድቨርታይዝመንት ኪንግ ነው አለው። እሱ ሰው ትልቅ አንጋፋ ሰው ወደ ቲክቶክ መጣ ማለት ዳኒስ የተረዳው ነገር አለ ማለት ነው። የገባው ነገር አለ ማለት ነው። ይህ ነው ላስረዳችሁ የመጣሁት ወደዚህ። ቲክቶክ አካዳሚ ማለት ዝም ብሎ መደነስ ብቻ ለሚፈልጉ መስፈን ብቻ ለሚፈልጉ እነሱን ለማሰልጠን ሳይሆን አሁን እየመጣ ያለው አዲስ ኢኮኖሚ አሸናፊ ልትሆኑ እፈልጋለሁ። ቢካዝ እኛ እያሸነፍን ነው። እንግዲህ እንደምታዩት አለባበስ የታባት የስ እና እናንተም እንድታሸንፉ እፈልጋለሁ። ላስተምራችሁ ነው። የማስተምራችሁ ደግሞ አንዳንድ ቲክቶክ ቪዲዮ ፖስት የሚሉ ሰዎች አሉ። ጋይስ ይህ ቪዲዮ ላይክ ካደረጋችሁ፣ ይህ ቪዲዮ ላይ ኮመንት ካደረጋችሁ፣ ሼር ካደረጋችሁ በቃ ቫይራል መውጣት ትችላላችሁ፣ ቪዲዮአችሁ ብቻ ፖስት በሉ ነው። እነሱ ሰዎች በእናንተ ምክንያት ፎሎወራቸው ጨምረው ኤንጌጅመንታቸው ጨምረው እናንተ የሚያሳዩዋችሁ ከእናንተ በላይና መምህራችሁ እንደሆኑ። ለምን ይኸው ተመልከትን፣ የ2 ሚሊዮን ፎሎወር አለኝ ነው። ፎሎወር ሁሌም ብለን ፎሎወር ያገኘው ትክክለኛ ስሜት ፈጥራ አይደለም ፎሎወር ያገኘው ፋን ቤዝ ያገኘው። ስለዚህ ወንድማችሁ አዶናይ የሚመጣው አመት ምን አይነት ኢኮኖሚ ውስጥ እንደምንገባ ምን አይነት የቲክቶክ ህይወት እንዴት እንደሚቀየር ይገባዋል። እውነቴን ነው የምላችሁ፣ አሳልፌ እያየሁት ያለሁትና በተቻለኝ አቅም በጣም ብዙ ወጣቶች ወደዚህ የቲክቶክ ኢንዱስትሪ እንዲቀላቀሉ እፈልጋለሁ። ልንገራችሁ፣ ከመሃላችን እንግዲህ ቶማስ አለ። ቶማስ አይሎ ከፍ በል እስኪ ወንድማችን። ቴንክ ዩ ሶ ማች ለመጣ። ቶሚ እንግዲህ እንደምታዩት ቢዝነሱን አቀላጥፎ አንደኛ ቢዝነስ ከፍቶ እንደገና ደግሞ የፕላቲስት ቢዝነስ ከፍቶ 2 ቢዝነስ ከፍቶ ራን እያደረገ ነው ያለው። የሰው ተረባ የሰው ስልቂያ የሚያቆመው ይመስላችኋል? ቲክቶክ ኦልሬዲ በደንብ አድርጎ እሱን እየቀለበው ነው፣ ቤተሰቦቹን እየቀለበ ነው። ከዛም አልፎ የሌላ ከሷት እሱን እጁን የነኩ ሰዎችን መቀለብ የሚችል ሰው ነው። ተረዳችሁ? ኦልራይት። ተረባሱ ቢያቆመው ሰው አይደለም። እናንተም ሊያቆማችሁ አይገባም። እናንተም ሊያቆማችሁ አይገባም። ምክንያቱም እየመጣ ያለው በረከት ቀላል አይደለም። እድሜያችሁ ከ20 ጀምራችሁ ወሬቨር ከ20 ጀምራችሁ እስከ ለምን 60 ትሆኑ? ለምን እስከ 60 ትሆኑ? እውነቴን ነው የምላችሁ። ገንዘብን ካላችሁ ቲክቶክ ግዴታችሁ ነው መጀመሪያ። ከቻይና ሄዳችሁ እቃ ማምጣት ትፈልጋላችሁ። 1000 አድናቂዎች አሏችሁ፣ 1000 የሚወዷችሁና የሚረዷችሁ ሰዎች አሏችሁ። ይህን እቃ መግዛት የሚችሉ ነው። ቢዝነሳችሁ በቲክቶክ ነው ሙቭ የሚያደርገው። ቢዝነሳችሁ በቲክቶክ ነው ሙቭ የሚያደርገው። ከአሁን በኋላ ቲክቶክ is becoming the biggest and one of the fastest growing marketplace not only in Ethiopia but also in Africa. ተረዳችሁ? አፍሪካ ውስጥም በጣም በፍጥነት እያደገ ያለ ማርኬት ፕሌስ ነው which is
መገዣዣ ነው የሚባለው። ትገዛለህ፣ ትሸጣለህ፣ ትገዛለህ፣ ትሸጣለህ፣ ትገዛለህ፣ ትሸጣለህ። ከዚህ ግዢና ሽያጭ መሃል ማን ያለው? እኛ ነን ኮንተንት ክሬተሮች። አንድ የሚሸጣለ፣ አንድ የሚገዛለ። እንዴት አድርጎ ነው የሚገናኙት? ቢዝነሶች እንግዲህ ኮንተንት ክሬተሮች ይፈልጋሉ፣ ታዋቂ ሰዎች ይፈልጋሉ፣ የሚታወቅና የሚወደድ ፊት ይፈልጋሉ። በ50,000 ሰው ብቻ እኮ ሊሆን ይችላል። የራሳችሁ ከእናንተ ጋር ማች የሚያደርግ ቢዝነስ አለ፣ እናንተን መክፈል አቅም ያለው። ከፍ ላሉ ደግሞ ከፍ ያለው መክፈል ይችላል። ዋናው ግን ዓላማችን ምንድነው? እዚህ ግዢና ሽያጭ ላይ መሃል መሆን ነው። እንዴት አድርገን ነው እዚህ መሃል ላይ ሆነን ህይወታችን ቀይረን የቤተሰቦቻችንን ህይወት የምንቀይረው? እውነቴን ነው የምላችሁ። ስለ ቲክቶክ ያላችሁ አመለካከት እንድትቀይሩ ትፈልጋለሁ። ብዙዎቻችሁ ቲክቶክ ሲባል የዳንስ እንትን ነው የሚመስላችሁ። ይሄ ትደንሳለህ፣ ከዛ ዘፈን ይመጣልሃል፣ እንትን ታደርጋለህ፣ ትዘፍናለህ ምናምን፣ ከዛ ቁጭ ብለህ ላይቭ ትገባለህ ብቻ እና እንደዛ ብቻ ነው የሚመስላችሁ። አይደለም። ኢትስ ሞር दैन ዳት፣ ከዛ በላይ ነው። አሁን ደግሞ ካልተቀላቀላችሁ፣ ራሳችሁን አሸንፋችሁ፣ ፍርሃታችሁን አሸንፋችሁ ወደዚህ አዲስ ዘመን ካልተቀላቀላችሁ what happens? በጣም ብዙ ሰዎች ጆይን ያደርጋሉ and the more you wait እየከበደ ነው የሚሄደው እመኑ። ስለዚህ አሁን ባላችሁባት ቤት፣ አሁን ባላችሁ መኪና፣ አሁን ባላችሁ አለባበስ፣ አሁን ባላችሁ ስብዕና፣ ሰውነት whatever it is ወንድም ማለት ትፖስታለህ። የምትፖስተው ደግሞ በመጃጃል ብቻ አይደለም፣ ቲክቶክን በመረዳት ነው። ሰው ትመክራለህ፣ መደነስ ትፈልጋለህ፣ ትደንሳለህ፣ መስፈን ትፈልጋለህ፣ መስፈን ትችላለህ። ስለ ቢዝነስ ማውራት ትችላለህ፣ ስለ ቢዝነስ አውራ። ስለ ፊትነስ አውራ። at the end of the day ግን ቲክቶክ አካዳሚ ውስጥ ገብታችሁ ብትሰለጥኑ ፎርሙላውን ታውቁታላችሁ። ይህ ፎርሙላ ምንድነው? ኮንተንት ክሬተር ሆናለሁ፣ ቪዲዮ መልቀቅ ጀምራለሁ። ግን ስለቅ ተደናብሬ አይደለም። ምን አይነት ቪዲዮ ልልቀቅ? ምን ላድርግ? ዛሬ ልስፈን ወይስ ልጨፍር ወይስ ስለ ቢዝነስ ላውራ? ኖ። ቲክቶክ አካዳሚ እንግዲህ አዶናይ ቲክቶክ አካዳሚ መጀመሪያ ዓላማችን ምንድነው? ራሳችሁ እንድታውቁ ነው። እናንተ ማን ናችሁ? ቶማስ ምንድነው የሚወደው? በግልጽ ታውቃላችሁ ምን እንደሚወድ አይደል? ቢካዝ ራሱ ስላወቀ ነው። ራስን ማጣ ከሆነ እንዴት በሰው ትታወቃለህ? ታዋቂነት ማለት ይህ ነው ጋይስ። ራሱ የማያውቅ ሰው ታዋቂ መሆን አይችልም። ቢካዝ ተደናብሯላ። ወደ 20 ቦታዎች እየሄድን ያለው። ስለዚህ እኔ ዓላማ ምንድነው? በአዶናይ ቲክቶክ አካዳሚ እናንተን ማሰልጠን ራሳችሁ እንድታውቁ ነው። መጀመሪያ እኔ ማን ነኝ? እኔ ምንድነው የምወደው? ስለምን ማውራት እፈልጋለሁ? ይህ ካወቃችሁ የዛኔ ፍርሃታችሁ መበጠስ፣ ይህ ለዓመታት አቁሞ እጃችሁን አሳስሮ ቁጭ እንድትሉ ያደረጋችሁ ለራሳችሁ ያላችሁ አመለካከት መቀየር የኔ ዓላማ ነው። እሱን አስተምሪያችሁ ፍርሃታችሁን በጥሰን፣ አለመተማመንን በጥሰን፣ አልችልም የሚለው አስተሳሰብን በጥሰን እችላለሁ እያላችሁ ትመጣላችሁ። ማንነታችሁን ታውቃላችሁ፣ ቀና ትላላችሁ፣ ይገባኛል ትላላችሁ። ይህ የቲክቶክ ቁልፍ ነው። ይህ ብቻ ግን አይደለም፣ የሚቀጥል አለ። ሰዎች የማትረዱ ከሆናችሁ በምንም ተአምር ቫይራል የመውጣት አቅም የላችሁ። ለዛም ነው አዶናይ ቲክቶክ አካዳሚ በአካልም ስልጠና አለን፣ በኦንላይንም ስልጠና እንሰጣለን። የአካል ስልጠናው ትንሽ ኤክስፕሌን ላደርግላችሁ እንዴት እንደሚመስል። እናንተን የምናስረዳችሁ ከኮንፊደንስ ባለፈ የሰው ስሜት እንድትረዱ ነው። በጣም ብዙ ቲክቶከሮች የሚሰጡት ስህተት ቢኖር አንደኛ ይደነባበራሉ። ለምን ራሳቸው አያውቁም ሲጀመር ውጭስ ማን መያዝ እንዳለባቸውም አያውቁም። የሚያያቸው ሰዎችም ደብሯቸው ያልፏቸዋል። ሁለተኛ ግን የሰው ስሜት ስለማይረዱ እንዴት አድርገው ጓደኛ መፍጠር እንዳለባቸው አያውቁትም፣ አይችሉበትም። ቪዲዮ ሲቀርጹ ጓደኛ የመፍጠር ይሄ እንትን የላቸውም፣ ስብዕና የላቸውም፣ አነጋገር የላቸውም፣ እንቅስቃሴ የላቸውም፣ ንግግር የላቸውም። እኔ አሁን ሳወራችሁ እንደዚህ ቆሜ ነው እንደ እያወራችሁ ያለሁት። ሰላም እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ይህ አዲስ ቲክቶክ ቪዲዮ ነው። ታስቡኛላችሁ። ኦሬንጅ ስክሮል አድርጋችኋል። አንዱ ይኸው ስልኩ ከፈተ። የፈጠነ 2 ሰከንድ ብቻ ነው የምትፈጀው። አሁን ያለን አቴንሽን ስፓን፣ አሁን ያለን ይሄ ትኩረት በጣም አጭር ነው ጋይስ። አስተውላችኋል? ምን እንደምታውቁ አታውቁትም። ሁላችንም እንደ ሰዎች ከጭንቀት ለማምለጥ ብለን ነው ቲክቶክ እየገባን ያለ ነው፣ ልብ ብላችሁ ካስተዋላችሁ። ስለዚህ የእናንተ ተመልካች ጓደኛ የሚፈልግ ተመልካች ነው፣ የሚያዝናናው የሚፈልግ ተመልካች ነው። እነዚህ ተመልካቾች እንዴት ነው የምታስደስቷቸው? በእንቅስቃሴ አይደለም። ኮሚኒኬሽን ስኪል ይባላል ደግሞ የካሜራ ኮሚኒኬሽን ስኪል። ካሜራ ፊት ቆማችሁ እንዴት መናገር እንዳለባችሁ፣ እንዴት ድምጻችሁ መጠቀም እንዳለባችሁ። ሳወራችሁ እየተወራችሁ ማለት ነው፣ እየደነስኩ ምናምን ቡም እሄዳለሁ እመጣለሁ፣ ትኩረት መያዝ እችላለሁ ማለት ነው። ትኩረት መያዝ ቻልክ ማለት ሶሻል ሚዲያ ላይ that means you've already
made it ለምን 1000 ፎሎወር ብቻ አይኖርህም እይታ 100,000 ነው በእርግጠኝነት አውቀዋለሁ እኔ ቲክቶክ ላይ ደግሞ ፎሎወር ምንም አያደርግም እኔ አዶናይ 6 ሚሊዮን ፎሎወር አለኝ የለኝም ዝም ብሎ መታወቂያ ነው እንጂ የአዶናይ ዋና ክህሎቱ ምንድነው አዲስ ቪዲዮ ሲለቅ እንዴት አድርጎ ሰዎችን መያዝ እንደሚችል ያውቀዋል እናንተ እቺ ካወቃችሁ እቺ ከተማራችኋት ልንገራችሁ አንድ ሳምንት ብቻ ነው የሚፈጅባችሁ ህይወታችሁ ለመቀየር ማርያም ሉና አይታለች መታለች እንዴ ማርያም ሉና አልመጣችም ወይስ ያት ሳምሶን ማርያም ሉና አይታለች ናሽ አንተን ነው የናባ ለሳምሶን ጭብጨባ አይሾ ኢትዮጵያ So, ሳሚ ስፒድ እንግዲህ ከስፒድ ጋር ከሳሚ አይሾ ስፒድ ከመምጣቱ በፊት እያወራን ነበር ታስታውሳለህ ያወራነው ነገር ደግሞ ምንድነው ስለ አሁን የነገርኳችሁ ስለ ኮሚኒኬሽን ስኪል ነው እንዴት ሰውነቱን ኢንጌጅ ማድረግ እንዳለበት እንዴት ድምጹን በጣም የበለጠ መጠቀም እንዳለበት ፊቱን እንዴት መጠቀም እንዳለበት የሰው አይን መያዝ ከፈለግ ከዚህ ጀምሮ እስከዚህ ያለችው ፓርት መጠቀም አለበት አሁን እንደዛ በየሰ ነገር ያስተካከልካቸው በጣም ብዙ ነገሮች አሉ አሁን ቪዲዮ ፖስት አንተ ስንት ቪዲዮ የምታገኝ 200 ሺህ ታገኛለህ 200 ሺህ ጨርቃ so ይህ የምታዩት ሰው የ200 ሺህ አይኖች ይሄው መያዝ ይችላል ማለት ነው ይህ ማለት ምንድነው እነዚህ 200 ሺህ አይኖች እንግዲህ ለእናንተ 200 ሺህ ብቻ ናቸው ለሱ ግን ምንድናቸው 200 ሺህ አይኖች ማለት 200 ሺህ አይኖች አሉኝ ብለው ቢዝነሶችን መቅረብ ይችላል ማለት ነው ተረዳችሁ ሞክና አርግለት ለስከም ያለውን ነገር እየሰጠን ነው this is his formula thank you አባ thank you አሞክልኝ እንደዛ አትበናት በየሁለት ደቂቃ so እነዚህ 200 ሺህ አይኖች ማለት ነው ቢዝነሶች ይፈልጓቸዋል ከራሱ አልፎ ለብዙ ቢዝነሶች መሆን ይችላል አዶናይ እንግዲህ ከቢዝነሶች አልፎ ለራሱ ሆኗል By the way, ስለ ኔክሶን ንገራቸዋል ኔክሶ ዛሬ ገብቷል እንግዲህ አዲስ አበባ ኔክሶ ገብቷል ወደ አዲስ አበባ ፈርስት የመጀመሪያው የኢንፍሉዌንሰር ብራንድ ነው በዚህ አጋጣሚ ወንድማችንን እናበረታታው ኔክሶን ሁላችንም እንጠቀም ለኔክሶ እስቲ አንድ ሞቅ ያለ ጭብጨባ ለዚህ ማለት እንዴ come on okay so ይህ ያለኝ እይታኔ ከቢዝነሶች ብቻ አልፌ ወደ ራሴ ቢዝነስ ማምጥቻለሁ ኔክሶ ባይ አዶናይ ብዬ ስለዚህ ዳሚስ ያ እይታ ወደ ምን ይቀየራል ወደ ገንዘብ ይቀየራል ማለት ነው ይህ ባይዘው ጋይስ መጥፎነት አይደለም ልጅ ገንዘብ ማለት ፍቅር ማሳያ ነው አሁን እሱ የራሱ ብራንድ ቢያወጣ ወንድሜ ነው ሄጄ እገዛለሁ ምን ችግር አለው ሰፖርት አደርገዋለሁ ተረዳችሁ እሱ ገንዘብ ሰራ ለተለጠኝ ቃል amazing I'm going to go support him የሱ ግን ከነዚህ 200 ሺህ አይኖች ምንድነው የሚያደርገው አንደኛ የራሱ ብራንድ መክፈት ይችላል እንደኔ ከዛም አልፎ ምን ማድረግ ይችላል የሌሎችን ቢዝነሶች እንጀራ መክፈት ይችላል ማለት ነው ለዚች ለሚከፍታት እንጀራ ደግሞ ወንድም ያስከፍላል አይደል እንዴ ይከፈልበታል አይሾ ኢትዮጵያ ማን ስንት ይከፈል ስንት ፈልጋለህ ተናገር እሺ so እነዚህ 200 ሺህ አይኖች ወደ እንጀራ ይቀይሩታል ቢዝነሶቹ ማለት ነው that means የሱ ህይወት ይቀየራል ይህ ማለት ምንድነው ሳምሶን ከቢዝነሶችና ከነዛ አይኖች መካከል ያለው ማለት ነው ተረዳችሁ ሚድልማን እነሱ ሁለቱን ለማገናኘት 200 ሺህ whatever he wants he can charge የሚገርም ህይወት መኖር ይችላል እዚህ ውስጥ እንድትገቡ ነው የምፈልገው አሁን ሳምሶን ታያላችሁ ከኢትዮጵያ አልፎ ወደ አፍሪካ ይገባል አሁን እየሄድንበት ያለው ፍጥነት ቢዝነሶች አይናቸው ቲክቶክ ላይ አሳርፈዋል ይሄ የድሮ የኢቢሲ ማስታወቂያዎች እየቀነሱ ነው እየመጡ ያሉት ለምን ሌጋሲ ሚዲያ ተብለው ስለሚጠሩ ማለት ነው ኦፍ ኮርስ እይታ አለ እዛ ግን ደግሞ የሚለካ ሜጀር የሚደረግ አናሊቲክ ያለው ቢዝነሶቹም ጥሩ ተሰምቷቸው ኢንቨስት ማድረግ የሚፈልጉበት የት ነው ቲክቶክ ላይ ነው ቲክቶክ ደግሞ ለራሱ ሳይሆን የሚከፍሉት እይታ ላላቸው ሰዎች ነው ማለት ነው አሁን ደግሞ ከኢትዮጵያ አልፈን ወደ አፍሪካ ወደ ኢንተርናሽናል ደረጃ እንገባለን እኔ እንዳያችሁኝ እንግዲህ ከአዲዳስ ጋር ዲል እያደረግን ያለ ነው ኮንፊርም አልተደረገም ግን አፕሮች እያደረኩኝ ነው ተደርጓል ብለን እንጸልይና እናጨብጭብ ተደርጓል እንበለው የኢትዮጵያ ጸሎት ይሰራል yes so ወደ አዲዳስ እየሄድን ያለ ነው ዳሚስ ምንድነው አዲዳስን ወደኛ እየሳብን ያለ ነው ማለት ነው ያለን የእይታ ልክ ማንኛው አፕሮች እያደረክ ያለው በዛ ልክ የሚመጣጠኑ ቢዝነሶች ማለት ነው
ስለዚህ እናንተም እያደጋችሁ ስትመጡ የአፍሪካ ቢዝነሶች ወደ ኢትዮጵያ መምጣታቸው አይቀርም። ስለዚህ እንደ ወንድማችን ሳሚ ህይወታችሁን እናንተም መቀየር ትችላላችሁ ማለት ነው። አዶናይ ቲክቶክ አካዳሚ ደግሞ ጥቅሙ ይህ ነው ጋይስ። በደንብ አድርጌ ያስተምራችኋለሁ። በኦንላይንም በአካልም ስልጠና ታገኛላችሁ ማለት ነው። ጭብጨባ እንደ መጨረሻ አይሾ ኢትዮጵያ እናመሰግናለን መድረኩን ስለወሰድ። አይሾ ኢትዮጵያ ለአዶናይ ቲክቶክ አካዳሚ እስኪ እጅህን አንስተህ ለወዳጆች ቶሎ በል። አይሾ ኢትዮጵያ ኦኬ። አሁን ደግሞ ብዙዎቻችሁ እንግዲህ ኦኬ አዶናይ ቲክቶክ ስልጠና ሰጥተኛል፣ ቲክቶክ ስልጠና አግኝቻለሁ፣ ተምሬያለሁ፣ በሳምንት ውስጥም ቫይራል ወጥቻለሁ። ማርያሉና በሳምንት ውስጥ ከ2000 ወደ 70,000 ፎሎወር ነው ያደገችው። የአይሾ ስፒድ ተው ያንተ ለየት ያለው መናገር አልፈለግም። ይህ ቢኬም ቫይራል እና ፎሎወሩ ሰማይ ነው የደረሰው። ማርያሉና 70,000 ፎሎወር በሳምንት ውስጥ አመጣች። እንዴት አድርጋ ነው ያመጣችው? ከኔ ጋር የተማረችው እኔ ነኝ ያሰለጠንኳት። ልክ እንደሷ ኦልሬዲ አይታችኋል እዚህ ያመጣኋቸው ለውጦች። ስለዚህ የአዶናይ ሲስተም ከራሱ አልፎ ለብዙ ሰዎች መትረፍ ሲስተም ነው ማለት ነው። አሁን አዶናይ ኦኬ ቫይራል ወጥቻለሁ፣ ፎሎወሮች ጨምሯል፣ የበለጠ አድጌያለሁ። ግን ደግሞ እንዴት አድርጌ ከዛ ገዥና ሽያጭ መሃል ራሴን ላድርግ ብላችሁ እየጠየቃችሁ ከሆነ እንግዲህ አንድ ሰርፕራይዝ የመጨረሻ ሌላ ምርቃት አለን ጋይስ። የአንድ አዶናይ ቲክቶክ አካዳሚ ብቻ ሳይሆን ሁለተኛ ካምፓኒ አለ። ግን ወንድማችን ሰርፕራይዙ ይቆይ እየተባለ ነው። ምክንያቱ ምንድን ነው? ምክንያቱ እንግዲህ በውል አልታወቀም። የመጡን ወደፊት ምክንያቱን ሊነግሩ እስከዛ ድረስ ይቆይ ተብሏል። እሺ ማንም ቢነግረኝ ምክንያቱ መስማት ፈልጋለሁ። ትወጣለህ በስቴጅ የለበት? yes please አልወርድም። ምክንያቱም ካልሰማሁ ከዚህ ስቴጅ አልወርድም። እዚህ በይፋ እንግለጸው። ምክንያቱ ተነግሮታል አዶናይ። እሺ ወደ ማጠቃለያ ፕሮግራም ላይ ያለነው አዶናይ በይፋ ያመሰግንልናል። መጨረሻ ላይ ሰርፕራይዞች አሉ። ወደዛ እንድናመጣ ግብዣውን አቅርብ እስኪ። ኦኬ የመጨረሻው ሰርፕራይዛችን ምንድን ነው? ለኮንተንት ክሬተሮች እንግዲህ አዲስ ትልቅ እድል ይዘን መተናል። በጣም ብዙ ቲክታከሮች ሆነው ብቻ ነው የሚቀሩት። ራሳቸውን ፊድ ማድረግ አይችሉም፣ ራሳቸውን ማገዝ አይችሉም። ለዛም ደግሞ ማናጀር ነው መሰለሽ ልክ ያለው። እነዚህ ቲክታከሮች እንዴት አድርጌ ልብላ ብለው እየተጨናነቁ ነው። ይገባኛል። ለምን ጋይስ ሲስተም ከሌላችሁ በምንም ተአምር ከዛ ማርኬት ፕሌስ መሃል መሆን ስለማትችሉ ሻርክ ታለንት ማኔጅመንት ብለን እንግዲህ ሻርክ ታለንት ማኔጅመንት ስለ ሻርክ ታለንት ማኔጅመንት እንግዲህ ትንሽ ላስረዳችሁ እፈልጋለሁ። ኦልሞስት ከ20 በላይ ታላላቅ ዋና ኢንፍሉዌንሰሮች ቲክታከሮች ከኛ ስር ይገኛሉ። እነዚህ ቲክታከሮች በምንድን ነው የምናግዛቸው? ፐርሰናሊ እንግዲህ እኛንን ኮንተንት ፕላናቸው የምናወጣላቸው፣ ምን አይነት ቪዲዮ መቅረጽ እንዳለባቸው እኛንን የምንነግራቸው፣ በደንብ ተመርተው በእኛ ቫይራል መውጣት ይችላሉ ማለት ነው። ውጭ ሀገር እንግዲህ ቼክ ይሰማል። ኦልራይት ውጭ ሀገር እንግዲህ በጣም ብዙ ታለንት ማኔጅመንቶች አሉ። ማናጀሩ እየገባ ነው። አሁን ማናጀሩ ስለያደርግ ነው። ለቅዱስ እስኪ ለቅዱስ ለአዶናይ ማናጀር ከአዶናይ ጀርባ ላለው ጀርባ ያው እንደምታዩት ከስቷል። ቅዱስ ለአዶናይ ሲል እዚህ ጋር ቅዱስ ይባላል። ማናጀራችን ነው እንግዲህ the best manager in Ethiopia ትንሽ እንግዲህ ስለ ሻርክ ታለንት ማኔጅመንት ያስረዳቸዋል። አዘ ሲኢኦ ዋናው ስራ አስኪያጅ እና የኔ ፓርትነር ነው። ስለዚህ ፕሊዝ ትንሽ እንድታስረዳቸው እድል ሰጣለሁ። በትንሹ ኤክስፕሌን አድርግላቸው። እንግዲህ ቅዱስ መድረኩ ያንተ ነው። ለቅዱስ ሞራል እንዲሰማው ሻይ ነው መድረክ ላይ ስለመጣችሁ በጣም እናመሰግናለን። ኤጀንሲ ትንሽ ለመናገር ያው ብዙ ጊዜ
አልነበራችሁማ? እየተማራችሁ ነው? አልነበረንም እያላችሁ አሳዩት ፍቅራችሁን በሞቅ ባለ ጭብጨባ። ትንሽ ለመናገር ስለ ሻርክ ታለንት ማኔጅመንት ኤጀንሲ ያው ይሄን ነገር ካስተማሩ አይ ቲንክ ወደ 8 ወር ሆኖናል። ኢን ተርምስ ኦፍ በእኛ ያየነውን ነገር ኤክስፒሪየንስ ያደረግነውን ነገር እንደ ማኔጅመንት ሊሆን ይችላል፣ እንደ ታለንት ወይ ደግሞ እንደ ኢንፍሉዌንሰር ያለውን ችግሮች ለመፍታት ነው አንደኛ ነገር ሻርክ የተሰራው ማለት ነው። ኢን ተርምስ ኦፍ ዲል ሊሆን ይችላል፣ ሜንሊ ግን ብራንዲንግ ላይ ነው። ብዙ ሰዎች ኢንፍሉዌንሰሮች ሜንሊ ብራንዲንግ ላይ አይጨነቁም እዚህ ሀገር ያሉት እና እሱን ሮድማፓቸውን ለማውጣት እና በትክክለኛው መንገድ እነሱን ለመውጣት የተዘጋጀ ኤጀንሲ ነው። እና ኦንሊ ዲል ላይ መስራት ብቻ ሳይሆን ጎላቸው ምንድን ነው የሚሆነው ነገር ማወቅ አለባቸው። እያንዳንዱ ኢንፍሉዌንሰር ብዙ ጊዜ ጠይቀናቸዋል ከአዶናይ ጋር እና ሎንግ ራን ደግሞ ሎንግ ተርም የሆነ ነገር የላቸውም እና አስ ሻርክ ደግሞ ኢንፍሉዌንሰር እንደ ቢዝነስ ማድረግ የሚችል ኤጀንሲ ነው እና እሱን ነው ማድረግ የሚፈልገው። ያው በሱ ማይታችሁታል ዝናረግን ፎሎ ብቻ አይደለም ተርምስ ኦፍ ኢንፍሉዌንስ ለመፍጠር ነው የምናስበው እያንዳንዱ ኢንፍሉዌንሰር ላይ ማለት ነው። ኢንፍሉዌንሱ ደግሞ ሄዶ አዶናይ ቲክቶክ አካዳሚ ማለት ከዛ ደግሞ ዋነኛው ደግሞ አይ ቲንክ ትልቅ ለአሁኑ ትልቁ አቺቭመንታችን ኔክስት ዋን የሰጨጨባ እስኪለታ በጣም which means ኢንፍሉዌንስን ወደ ቢዝነስ መቀየር ማለት ነው። እሱን ቀስ በቀስ ኢንፍሉዌንሰሮች የሚያስገባ ሮድማፓቸውን እያወጣን ወደ ቢዝነስ እናደርጋቸዋለን ማለት ነው። this is the short እናመሰግናለን። It's on the beach, man. All my eyes say that. Why do they gas me up? Where does it go? My head. How much I got? A lot. Don't even care. Congrats, Trying to be new like Bryson. Pussy ass nigga. Can I forgive? I can't. What do I need? Some head. Shorty keep asking the date. She trying to finesse Polly Market for bread. Where's the beef? It's cooked. Where's the boy? This boy. Don't even recognize none of these things at the time of the choice. I look. And I'm set a bit. Let me drop for shit. I did press play on that hole. Me, skip. What should I take? A trip? Who should I take? His bitch. Tennis ሳሚ ዛሬ ገደልከው ይመስላል ማለት ነው። ቴንክ ዩ አረጋጋ ባንዴ ከታው ደርሷል። ኦኬ ምንድን ነው? እሺ ቀጥሏል። አሪፍ ጊዜ ያሳለፍን ነው አይደል? ጥያቄ አለኝ ለአዶናይ ጥያቄ ይቻላል? እኔ እንጠይቀው? እኔ አንተ ልጠይቅ። የሬዲዮ የ6 ዓመት ቆይታ ነው ሬዲዮ ላይ ሰርቻለሁ። የ6 ዓመት ሬዲዮ ፕሮግራም አለኝ ሬዲዮ ላይ ሰርቻለሁ። እሺ አዶናይ ቲክቶክ አካዳሚ እንዴት መቀላቀል እችላለሁ ብዬ ቁጭ ብዬ እያሰብኩኝ ነበር። ኦኬ የአዶናይ ቲክቶክ አካዳሚ መቀላቀል ከፈለጋችሁ አሁን ገና ላውንች ያልተደረገ ምርቃት ነው ይሄ ጋይስ። ስለዚህ ለአዶናይ ቲክቶክ አካዳሚ እናም ሻርክ ታለንት ማኔጅመንት መመዝገብ ከፈለጋችሁ ወደ አዶናይ ቲክቶክ ፔጅ ትሄዱና ሊንክ አለ። ያ ሊንክ ክሊክ በማድረግ ኢሜይላችሁን፣ ስልክ ቁጥራችሁን፣ ስማችሁን፣ ያላችሁበት ሀገርን ዲያስፖራ ከሆናችሁም እንደዛው ሀገር ቤት ከሆናችሁም በአካል መሰጠት የምትፈልጉ ከሆነ አዲስ አበባ መሆን አለባችሁ። ግን ደግሞ መታችሁ መማር የማትችሉ ከሆነ ደግሞ ያው ኦንላይን ስልጠና አዘጋጅተናል ማለት ነው። የኛ ዓላማችን ምንድነው ጋይስ? ቲክቶክ ላይ ቫይራል እንድትወጡ፣ ቫይራል ከወጣችሁ በኋላ ደግሞ እንዲያው ወደ ወንድሜ ነው ማስረክባችሁ። ሻርክ ታለንት ማኔጅመንት ተረክቦ እንግዲህ ሻርክ ነው እንግዲህ ቢዝነሶች የሚያመጣላችሁ ወደዛ ማርኬት ፕሌስ ወደዛ ገዢና ሻጭ መሀል የሚያስገባችሁ ሻርክ ነው። ከስራችን በጣም ብዙ ቢዝነሶች አሉን። በጣም ታላላቅ ቢዝነሶች አሉ። ስለዚህ ኢንፍሉዌንሰሮች ሆናችሁ ከ100,000 በላይ ፎሎወር ካላችሁ ሻርክ ታለንት ማኔጅመንት እናንተ ለማገዝ ዝግጁ ነው። እስከ 100,000 ፎሎወር እስከምትደርሱ ደግሞ አዶናይ ቲክቶክ አካዳሚ በደንብ አሰልጥኖ በሳምንትም ይሁን በ2 ሳምንት ወይም በወር እንድትገቡ ያግዛችኋል ማለት ነው። ይህ ነው እንግዲህ ቴንክ ዩ ሶ ማች ጋይስ። እሺ ጥያቄ በዛው እሺ እጅግ አድርገን እናመሰግናለን። የኬክ ፕሮግራም አለ ኤምሲ ዋን ከይታ ጋር የዛው እንዲሆኑ የኬክ ፕሮግራም እየገባ ነው። ስለዚህ ታሪካዊ ቀን ስለሆነ ቀኑን ማክበር እንፈልጋለን።
የአዶናይ አድናቂዎችም ከአዶናይ ጋር ፎቶ ይኖራቸዋል። ቀስ በቀስ ወደዚህ የምጋብዛቸው የአዶናይ ቤተሰቦች ይኖራሉ። ይህ ምሽት ታሪካዊ ምሽት ነው ስንል እንዲሁ ዝም ብለን አይደለም። ያማረ የስኬት ቆይታ እንዲሆን ኮንግራቹሌሽንስ አዶናይ ቲክቶክ አካዳሚ ይላል። እጅግ አድርገን እናመሰግናለን። ቆይ አዶናይ አረጋጋው። ቆይ ምናልባት እነ ቶሚን እያዩዋቸው ነበር። ብዙ የአዶናይ ቤተሰቦች፣ ወዳጆች፣ ጓደኞች አሉ። ይህን ስኬት አብረውን እንዲቆርሱ ወደዚህ እንድንጋብዛቸው 2-3 ሰዎች ይኖራሉ። ይሄን እድል ራሴ ከምጠቀመው ለአዶናይ የምሰጠው ምን ይመስላችኋል? አይደል? አዶናይ ወደዚህ 2-3 ሰው ቤተሰቦች መጋበዝ ትችላል። የመጀመሪያዎቹ ቤተሰቦቹን ከፊት ለፊት የተቀመጣችሁትን እናቱን፣ አባቱን፣ እህት ወንድሞቹን ወደ መድረክ እሺ፣ በክብር ቀስ እያላችሁ ካሜራዎች እንዳታስቸግሩ፣ ካሜራማኖች ቤተሰቦቹ ወደፊት አንድ በአንድ ስንጠራ እንወጣለን። እሺ፣ ወደዚህ ሙዚቃው ደመቅ ይላል። ዩኒሴፍ ይህ ፕሮግራም ሊሳካ ጊዜዋን እጅግ አድርገን እናመሰግናለን። ይህ ቤተሰብ ትልቅ ታሪክ እየሰራ ያለውን ጀግናውን አዶናይን ያመጣልን ቤተሰብ ነው። ዋካሽ ወደ ባካሽ ሰው ደስ ይሉልኝ። ቲክቶክ ጀምሯል። ሁላችሁም ፎሎ አድርጉት። ማቱሳ ኢንፍሉዌንሰሮች ቶማስ፣ ራስ ናቲ፣ አይሶ ኢትዮጵያ ሁላችሁም ወደፊት ስማችሁ የሚያጠጠር ወንድሞቹ ሰፖርቲንግ ኮንተንት ክሪኤተርስ ወደፊት ሙሴ ሰለሞን የአዶናይ አካዳሚ የቲክቶክ አካዳሚ በይፋ የተመረቀ ነው። ይህን ደግሞ ወዳጆቹ ቤተሰቦቹ በተገኙበት በደማቁ እያስመረቅን ነው። ዝግጁ ናችሁ ወይ? ነው ኬክ ለመቁረስ ዝግጁ? አይሰማኝም። ዝግጁ ናችሁ ወይ? አዶናይ ፎቶ ያደርጋሉ። አሁን የአዶናይ ቲክቶክ አካዳሚ አክብራችሁ የመጣችሁ በሙሉ ስለመጣችሁ እያመሰገንን ኬኩ ከመቆረሱ በፊት ሳሚ ያዘው ሳሚ ያስፈልጋል። እዚህ ውስጥ ያለ በሙሉ እዚህ ውስጥ ያለ ሁሉ አዶናይን የፈለገ ሁሉ ወደ መድረክ ወጥቶ የጋራ ፎቶ ይነሳል። ሁላችሁም ቀስ በቀስ ወደፊት ወደ መድረክ ውጡልን ለፎቶ። ሳሚ ከዛ በፊት ቆይ አንድ ነገር ይቀረናል። ይህ ጉዞ ቀላል አልነበረም። ብዙ ተደክሞበታል። ይህ ቀን ደግሞ የተሳካ ያማረ እንዲሆን ቤተሰቦች፣ ወላጆች ደስታው እጥፍ ድርብ ነው የነሱ አይደለም። ምን ተሰማቸው የሚለውን ጠይቀን ወደ ኬኩ እናመራለን። ከእናት ልጀምር ወይስ ከአባት? ከማን ጀምር? ምን ተሰማ?
የእሱን ደስታ የተካፈልኩኝ በጣም እጅግ በጣም ስሜቴ በጣም ትንዶኛል። እሱም እንኳን ደስ አለው። እንግዲህ ከወንድሞቻቸው ከ444 ፋሚሊ እንዴት እንደምታምሪ በእናታችሁ ሰላም ትባላለች። እንግዲህ ምን ተሰማሽ? በጣም ደስታ እሺ ወደዚህ ላምጣው። ወዴት ማክፈላ መጀመሪያ መናገር እፈልጋለሁ። እንግዲህ ወንድሜ ሁልጊዜ ያሰበውን ነገር ምንም ከማድረጉ በፊት ከኔ ጋር ነው የሚያወራው እና his mindset, his mentality is just unbreakable, is just unstoppable። በጣም ጀግና ወንድም አለኝ። no one can influence ያለ ከጎኔ no one መጥቶ ኢንፍሉዌንስ ሊያደርገኝ አይችልም፣ ሞቲቬት ሊያደርገኝ አይችልም። ከዛ my brother is here እኮራበታለሁ። ሁልጊዜ ከመሬት አስይዞ እዚህ ሲደርስ ለራሱ ሁልጊዜ ነው የሚገርመኝ እና I'm really proud of him። ሁልጊዜ እንደተደሰትኩ እዚህ ጋር የደረሰበት የሆነች የውድቀቱ ሰዓት ማቃት አለ ከፍ ቢያርግልኝ ሁልጊዜ እሱ ነው ጸሎቴ። ጠዋትም ማታም በጣም ነው የምወደው። እግዚአብሔር ቅዱስ ሚካኤል ከጎኔ ይከተል። እግዚአብሔር ቤተሰብ ለሁሉና ወለድኩ ወዳለሁ። እሺ እባካችሁ ካሜራማኖች ደስ ይላል አይደል? ንጹህ ፍቅር፣ ቤተሰብ፣ መተሳሰብ እንዲህ በመድረክ ላይ ደግሞ ሲነግስ እጅግ በጣም ደስ ይላል። እባካችሁ በድጋሚ ይህን ቤተሰብ አመስግኑልኝ። እሺ አሁን ወደ መጨረሻ መርሃ ግብር ላልፍ ነው። አንድ ሰው ብቻ እድል እሰጣለሁኝ። ስሜት ይነካል፣ ይከብዳል። ግን ይህ ሰው የወጣቶች ምሳሌ ነው፣ ምልክት ነው፣ ተስፋ ለኳሽ ጀግናችን ነው። እባካችሁ በደንብ አድርጋችሁ አዶናይን አመስግኑልን። እዛ ጋር ዲቻ ቦይስ ምንድን ነው ኖ እንጂ ዲቻ ቦይስ ደ ኖ የቤተሰብ ጊዜ ነው። እሺ ዲቻ ቦይስ እጅግ አድርገን እናመሰግናለን። ለአንድ ሰው ብቻ ስሜታቸው እንዲገልጹ እድል እንሰጥና በዚሁ ፕሮግራማችንን ጠቅለል እናደርጋለን። የዛሬው ፕሮግራም ሊሳካ በነገራችን ላይ በጣም በርካታ የሶሻል ሚዲያ ኢንፍሉዌንሰሮች ትልቅ አበርክቶ አላቸው። ሙሴ ሰለሞንን እናውቀዋለን። የሆነ ነገር እድል እንስጥና ወደ ቀጣይ ጉዳዮች እንቀጥላለን። እንኳን ደህና መጣችሁ። ሮኒ I'm very happy እዚህ በመድረሱ አዶናይ ከማንም በላይ አዶናይ is a friend to me, አዶናይ is a brother to me። ከሁሉም በላይ እንደ ኮንተንት ክሬተር ደግሞ ወጣት ወረድ ነው የምንረዳዋለን እና I'm very proud እና he's someone we're proud of። በእውነት እንደ ጓደኛ በጣም እንኮራበት ጓደኛችን ነው አዶናይ። በጣም ለኔ ፐርሰናሊ ደግሞ ታውቃላችሁ በጣም አግዞኛል በብዙ ነገር። ቴንክ ዩ ቬሪ ማች። በዚህ ሁሉ ሰው ፊት ማለት ፈልጋለሁ። ቴንክ ዩ ሶ ማች። ከዛ በላይ በጣም ፕራውድ ኦፍ ዩ ማለት ደግሞ አይ ቢሊቭ አዶናይ በጣም ከዚህ በላይ ፖቴንሻል ያለው ሰው እውነት የምሬ ነው ብላችሁ ይሄን ለመስጠትና የምር ስለማምንበት ነው። በጣም ትልቅ ቦታ ደርሶ ደግሞ ከዚህ በላይ እንደሚያኮራ እናውቃለን። እንደ ሀገር ብዙ ነገር አድርጎናል። እንደ ወጣት ብዙ ነገር እንደ ኮንተንት ክሬተር አግዞናል። ከዚህ በላይ ይደርሳል። ደግሞ ሁሉም ሰው ያምንብሃል። ይሄን ነገር የምልህ እንደ እኔ ብቻ ሳይሆን እንደ ጓደኞች እንደ ህዝቡ ነው ነገር ፒፕል ቢሊቭ ዩ። በደንብ ሰዎች ያምኑብሃል። ትልቅ ቦታ እንደምትደርስ ያምኑብሃል ሰዎች። በጣም ትንሽ ሰዎች ትንሽ ነገር ሊሉ ይችላሉ። ትንሽ ሰዎች ግን ሁሌም ትንሽ ነው የሚሆኑት። we're proud of you man። ከዚህ በላይ ብዙ ነገር ይችላል። እሺ እጅግ አድርገን
በመጨረሻ ለአንድ ሰው ብቻ ድምፅ ናት። እድል ስለተሰጠኝ እጅግ በጣም ነው የማመሰግነው። አዶናይ እንግዲህ ከካናዳ እንደመጣ እኔ ጋር ሲገናኝ ማለት ነው ብዙ ምክር እየመከረኝ ነበር። ኢቨን ፀጉሬን ልቆረጠው ነው ምናምን እያልኩት ነበርና ፀጉርህ በረከት ነው፣ ሶሻል ሚዲያ ለየት ማለት ይፈልጋል ምናምን ብሎ ይመክረኝ ነበርና እስቲ ከአንድ ዓመት በላይ ለመቆረጥ ካሰብኩ በኋላ እስካሁን አቆይቼዋለሁና በረከቱን ማግኘቼበታለሁ። የዛኔ እንግዲህ አዶናይ የሚተረበት ታይም ላይ ነበር በጣም እና የቲክቶክ ክሬቲቭ አዋርድ ይፋ ሲደረግ ማለት ነው የማሸነፍ ይመስላል ምናምን እያለኝ ነበር። በሞቲቬሽናል ዘርፍ 100% ታሸንፋለህ አልኩት። አይ ቤስት ቲክቶከር የዓመቱ ምርጡን አሸንፋለሁ አለ። አይ እሱማ ታስባ አይመስለኝም ማለት ነው ግን አላውቅም አልኩት። ማለት በዛ ታይም እንዴት ነው የዓመቱ ምርጥ መሆን ብቻ በጣም ከባድ ነበር። የዛኔ እየተደረበ ነበር የሚሰሩት ቪዲዮ ደስ አይልም ነበር። ግን እኔ ከድሮ ጀምሮ ቢያንስ 3 ዓመት ይሆነኛል እሱን ሲከታተለውና የምክር ቪዲዮዎችን ከአንዳንድ ነው የምሰማው። እስቲል ነው አሁን እኔ ጋር መክሮኝ ሄዶ ምናምን ቪዲዮ ፖስት ሲያደርግ ምክር ከሆነ ሰማለሁ። በቃ ከአንዳንድ ጠብ ምን የለውም ምክሩ ለእኔ በጣም ያገዘኝ የጠቀመኝ ነገር ስለሆነና ሞቲቬሽናል ታሸንፋለህ ነው እርግጠኛ አይደለሁም ማለት እርግጠኛ ነኝ ያሸንፋለሁ ምናምን ነገር አለ። ከዛ 3 ሚሊዮን ፎሎወር ደግሞ በጣም በአጭር ጊዜ ውስጥ እገባለሁ ምናምን ተወራርደን ነበርና ከተሸነፍኩ ፀጉሬን እቆረጣለሁ ብዬው ነበር። 700,000 መጨመር ይጠበቅበት ነበር በ15 ቀን ውስጥ ማለት ነው። ከዛ ፀጉሬን እቆረጣለሁ አልኩት። አይ በፀጉር አትወራረድ ትሸነፋለህ ምናምን ይለኛል። ፀጉሬን እንቆረጠው አይፈልግም እና አይ ችግር የለውም አልኩት። ግን ባነሰ ጊዜ ውስጥ በ10ኛው ቀን ብቻ 3 ሚሊዮን ፎሎወርስ ገባ። ከዛ በቃ ተሸነፍ እንግዲህ ቀይርልኝ አልኩት። ቅጣቱን ቀይሮልኝ ጎዳና ላይ ወጥቼ ጎዳና ላይ ያሉ ልጆችን ፀጉሮችን ሰርቼ ምናምን ልብሳቸውን ቀይሬ በዛ ቅጣቱ ተቀየረልኝና እያንዳንዱ ነገር ያዶናይ ማለት ነው እያንዳንዱ ነገር አጋጣሚ አይደለም። እያንዳንዱ ነገር ማለት ለቲክቶክ ወደ ኢትዮጵያ በመምጣቱ እጅግ በጣም ደስተኛ ነኝ። እኔ ራሴ ያተረፍኩበት ነገር አለ። ግን ለአብዛኛው ሶሻል ሚዲያ ኢንፍሉዌንሰር በሙሉ እንዴት ቪዲዮ ፖስት እንደሚደረግ በአንድ ቀን በጣም ብዙ ቲክቶከር በሳምንት 2 ቪዲዮ ያን ቪዲዮ ነበር ፖስት ሲያደርግ ማቀው ነው። አሁን ግን እንደዛ አይደለም፣ ተቀይሯል የቲክቶክ ኮምፕሊትሊ ማለት ነው። በሱ ምክንያት ነው፣ ምንም ጥያቄ የለውም 100%። ስለዚህ ሁሉም አሁን በጣም እያደገ ነው። በሱ ደግሞ ቲክቶክ አዶናይ ቲክቶክ አካዳሚ በመምጣቱ ደግሞ ብዙዎቹ እድለኛ ይሆናሉ፣ ብዙዎች ላይፋቸው ይቀየራል ብዬ አስባለሁና እጅግ በጣም ደስ ብሎኛል። በጣም ነው የምኮራበት እጅግ በጣም እጅግ አድርገን እናመሰግናለን። እሺ ዋና ነው ይናገር እስቲ በእናትህ እድል ለሱ ይስተላል። በጣም በቃ ጋይስ በጣም ፈርቻለሁ፣ ግን እዚህ ጋር ፍርሃት እንዲለቀን ሁሌ የሚያስተምረን የእሱ ደጋፊ ነኝ። ወርቀሰብ ፎርፎር እባላለሁና ይህንን ማይክ ያዝኩት ፎርፎር ፋሚሊ እዚህ መገኘት ያልቻላችሁ በስደት ያላችሁ ሁሉ ጊዜ እንደ ወንድማችሁ አይታችሁት ማለት በስልካችሁ መስኮት የምትመለከቱት ማርያምን ተንበርክኬ በጣም አመሰግናችኋለሁ ጋይስ። ለእናንተ በጣም ትልቅ ክብር አለ። አብረን ነው የምንውለውና አካውንቱ ዋርኒንግ ሲገባበት እግዚአብሔርን በጣም ማለት ከወንድምም በላይ ይወደዋል አዶናይ። እዚህ መገኘት አልቻሉምና እናንተን ለማመስገን ይሄን ማይክ ያዝኩት። ወዳችኋለሁ። ሁሌም ከጎን ነን አዶናይ። እናመሰግናለን። ያንተ የእሱ ደጋፊ በመሆናችሁ ኩራት ይሰማችሁ። ገና ከዚህም በላይ ወንድማችን ታሪክ ይሰራል። እኛም ከሱ ጎን ህይወታችን እስካለ ድረስ ከጎኑ ሰፖርት እናደርገዋለን። እንወዳቸዋለን። እንደ አይነት ደጋፊ አይገኝም ማጣችሁ እንደ አይነት ደጋፊ ይለያል ነው ብለን ተለያለ ወንድማችን አራት ፋሚሊ ይለያል። በመጀመሪያ እዚህ ጋር መገኘቴ በጣም ደስ ብሎኛል። አክብረው ወንድሜ ወደዚህ በመጥራቱ በጣም ደስ ያለኝ። ከዛ በመቀጠል ቲክታክ አካዳሚ ወይም ደግሞ ቲክታክ ኦፍ አዶናይ አካዳሚ ባደረገው በጣም ነው ደስ ያለኝ ከልብ ማለት ነው። እዚህ ፕሮግራም ላይ በመገኘቴ በጣም ደስተኛ ነኝ። እኔ የማታውቁኝ ብዙ ጊዜ ስለ አዶናይ ፖዚቲቭ ነገር ነው የምሰራው። ሚኮ ፎር ፋሚሊ ነው እና እዚህ ጋር ማለት የምፈልገው በጣም ብዙ መምጣት የሚፈልጉ አብዛኛዎቹ ከሀገር ውጭ ናቸው። ለነሱ በጣም ከልብ
ምስጋናዬን ማቅረብ እፈልጋለሁ። ከዛም በመቀጠል አዶናይ ወንድሜ እንግዲህ በጣም ነው ደስ ያለኝ። አብዛኛውን ቃላቶች ወንድሜ ወርቅአዘብ ተናግሮታል። ከምንም በላይ በጣም ደስ ብሎኛል። በጣም ከምላችሁ በላይ ማለት በጣም እየፈራው ነው እና በጣም ነው ደስ ያለኝ። በጣም አመሰግናለሁ አዶናይ ወንድሜ። ሁሉ ጊዜ ከወንድሜ በጣም ነው የምወድህ፣ በጣም ነው የማከብርህ። ሁሉ ጊዜ በጣም በኋላ የአዶናይ ፋሚሊዎች አጭቧቸው። እሺ እጅግ አድርገን እናመሰግናለን። ይህን ስሜት ሳንሰማ ፕሮግራሙን ብንዘጋው ኪሳራ ነበር አይደል? ይህን ሀሳብ ደግሞ ሳሚ ነው ከላይ ሆኖ ያዘዘውና እባካችሁ ለሳሚ አንዴ። እሺ በመቀጠል አዲሱን ተቋም በጋራ ተስፋውን አብረን እንቆርሳለን። ይህ ቤተሰብ የአዶናይ ቤተሰብ ብቻ አይደለም። ቀጣይ የአዲሱ ትውልድ የዲጂታሉ ኢኮኖሚ ይበልጥ የሚያነቃቃ ስብስብ ቤተሰብ ነው። ስለዚህ ጠጋ በሉ ወደዛ ሰብሰብ በሉና ዲጄ ዝግጁ ነው? እሺ ሶሻል ሚዲያ አዶናይ ኬኩን የተወሰነ ትቀርሳላችሁ ለፎቶ። ከዛ በኋላ ግን ሙሉ የአዶናይ ፋሚሊ አራት ቤተሰብ አንተና ክብሮ እዚያ ያመሸው ከኋላ ያጅባል። የአመቱ ምርጥ ፎቶ የአዶናይ ቲክቶክ አካዳሚ ቤተሰብ የአመቱ ምርጥ ፎቶ እንዲወጣ አንፈልግ። ከኋላ እያጨበጨበ ነው ሙሴ ሰለሞን ስክሪን ላይ። ስለዚህ የአመቱ ምርጥ ፎቶ እንዲወጣ መጀመሪያ ከፊት ያላችሁ ካሜራማኖች አብራችሁ ቅዱስና አዶናይ ከፋሚሊ ጋር ኬኩን ሊቆርሱ ሲሉ ፎቶ ወሰዱ። ከዛ በኋላ ሴኩሪቲ ጋርዶች የአራት ፋሚሊዎችን ቀስ እያደረጋችሁ ከኋላ ትሞሉናላችሁ ለፎቶ። የመጀመሪያው ግማሿን ኬክ የቅርብ ቤተሰቡ እህት፣ እናት፣ አባት፣ ጓደኛ፣ ኢንፍሉዌንሰር ይቆርሳል። ዘፈኑ ክፈቶ ዲጄ። ግማሽ ድረስ ነው የመጀመሪያው ኤፒሶድ። አዶናይ ቲክቶክ አካዳሚ ኮስተር ብላችኋል። በሰላም ነው? ኮስተር ብላችሁ ነው እንደሚቆረሰው። እሱ አካባቢ ፈገግታ ያስፈልጋል። ደስታ ማሳየት አለበት። ደስ ያለው ብቻ እስኪ አንዴ ደስ ያለው ፈገግ ያለ ፊት ያሳያል። ደስታችሁን በደንብ አድርጋችሁ እንድታሳዩልን ወደዚህ በመቀጠል ደግሞ ሰብሰብ በሉ። ጠጋ ያላችሁ የአራት ፋሚሊዎች ወደዚህ እንድትመጡ ቀስ በቀስ መድረክ ላይ ያላችሁ ሴኩሪቲዎች አንድ በአንድ አሳልፏቸው።